የትኛውም ፕሮፌሽን ውስጥም ብትሆኑ ኢንዱስትሪ ውስጥም ብትሆኑ በጣም አስፈላጊ የሆኑ ስኪል ሴቶች አሉ። እነኚህ ስኪል ሴቶች ከሌሏችሁ ሰክሰስፉል ለመሆን ያላችሁ ቻንስ በጣም ይቀንሳል። ከብዙ ኢንዱስትሪዎችና ፕሮፌሽናሎች ጋር ሰርቻለሁ ለዴኬድስ። በትምህርቴም ሊሆን ይችላል፣ በስራ የወኳቸው ኢንዱስትሪዎች አሉ። እንደዚሁም ደግሞ እንደ ክላይንት ሰርቭ ያደረኳቸው በተለያዩ በሄልዝ ኬር፣ በቴክኖሎጂ፣ በማኑፋክቸሪንግ በተለያዩ ኢንዱስትሪ ውስጥ ያሉ ሊደሮች ጋር ሰርቻለሁ እና ብዙ ኢንዱስትሪዎችን አውቃለሁ። እንደዚሁም ደግሞ በቅርቡ ወደ ኮመርሻል ሪል ስቴት እና ቢዝነስ ብሮከሬጅ ውስጥ ገብቻለሁ። አንድ ነገር ያየሁት ከዚህ ከኮመርሻል ሪል ስቴት እና ቢዝነስ ብሮከሬጆች ውስጥ ያሉ ክላይንቶችም ሆኑ ሌሎች በሌላ ኢንዱስትሪ ውስጥ ያሉት ውስጥ ያየሁት ትልቁ ነገር እነኚህ 3 ኳሊቲዎች አሏቸው። በቃ እነኚህ 3 ኳሊቲዎች ያሏቸው ሰዎች ናቸው በእነኚህ ኢንዱስትሪዎች ውስጥ በጣም ሰክሰስፉል የሆኑት። የመጀመሪያው ስኪል ሴት ወይም ኳሊቲ ያየሁት ምንድነው? የኢሞሽናል ፊትነስ ለዋለው የሰዎች በኢሞሽናል ሌቭል አት ዘ ሃርት ሌቭል ከሰዎች ጋር የመገናኘት አቢሊቲ ማለት ነው። መጀመሪያ ጊዜ ኮመርሻል ሪል ስቴት ውስጥ ስገባ ሜንቶር ሊያደርገኝ የነበረው ሰው ምንድነው ያለኝ? ኤዚ በዚህ ቢዝነስ ውስጥ ኢሞሽንን አውጥተህ መጣል አለብህ። ምክንያቱም ሬዚደንሻል ውስጥ ብትሰራ ኖሮ አለኝ ኢሞሽን አለበት። የሚሸጡልህም ሰዎች ሆኑ የሚገዙ ሰዎች ኢሞሽናሊ ቻርጅድ ናቸው። ምክንያቱም ያን ቤት ለብዙ ዴኬድ ኖረውበታል። ታሪክ አላቸው፣ ፋሚሊ ብዙ ነገር ኢንቮልቭ ስለሚያደርግ ያን ነገር በኢሞሽን ነው ሲሸጡት የሚሸጡት። የሚገዙትም ከሆነ ከዚህ በኋላ ለብዙ ዴኬድስ እዛ ቤት ውስጥ ሊኖሩ ነው። ስለዚህ ኢሞሽን ኢንቮልቭ ያደርጋል። ኮመርሻል ሪል ስቴት እና ግን ቢዝነስ ሴልስ ግን ኢሞሽናሊ ቻርጅድ አይደለም። ስለዚህ forget about emotions, the most important thing for you is the numbers ነው ያለኝ። በኋላ ግን ከሌሎች ሰክሰስፉል ከሆኑ በዚህ ቢዝነስ ውስጥ ካሉ ሰዎች ጋር ስሰራ ያየሁት ነገር ግን ምንድነው? yes ኢሞሽን ብቻውን ኢምፖርታንት አይደለም፣ ግን one of the most important parts ነምበር በጣም ወሳኝ ነው። እሱም እንዳለው ለምሳሌ አንድ ዲል አግኝታችሁ ዲሉ በጣም በቃ አትራክት የሚያደርግ ከሆነ ኢንቨስተሮች በሏቸው፣ ሌንደርስ በሏቸው አይናቸውን ሳያሹ ያን ነገር ዲሉን ይወስዱታል። እናንተ የክሬዲት ሂስትሪ ባይኖራችሁ እናንተንም ባይወዷችሁ ዲሉ ኢምፖርታንት ከሆነ they jump on it። ነገር ግን ያ ማለት ግን እነኚህ ሰዎች ስለሆኑ በዚህ ኢንዱስትሪ ውስጥ ያሉ ሰዎች ስለሆኑ ፕሮፌሽናሎች ሰዎች ስለሆኑ ኢሞሽን አላቸው። ኢሞሽናቸውን ኢግኖር ማድረግ አይችሉ። እናንተም ደግሞ ሰው ስለሆናችሁ በዚህ ቢዝነስ ውስጥ ኢሞሽናል ከመሆን አታመልጡ። በነገራችን ላይ ምናልባት በኮመርሻል ሪል ስቴት እና ቢዝነስ ብሮከሬጅ ውስጥ ባትሰሩ ለሌሎች ፕሮፌሽናችሁም ወሳኝ የሆነ ነገር ነው እኔ እየነገርኳችሁ ያለሁት። ስለዚህ ይጠቅማችኋል ብዬ አስባለሁ የምንነጋገረው ነገር። ኢሞሽናል ኢንተለጀንስ ወይ ኢሞሽናል ፊትነስ ከምታዳብሩበት አንዱ ትልቁ መንገድ የሚሆነው የእናንተን ኢሞሽን ተደጋግመው እናንተ ጋር የሚመጡትን ኢሞሽኖች ማወቅ አለባችሁ። አንዳንዶቻችን ቶሎ የምንናደድ ልንሆን ይችላል። አንዳንዶቻችን በጣም የምናዝን አይነት ዲፕረስድ ሆነን ሊሆን ይችላል፣ ወይም ደግሞ አንክሸስ የምንሆን ሰዎች ልንሆን ይችላል። ስፔሻሊ እንደዚህ ስትረስፉል የሆኑ ነገሮች ውስጥ ስንገባ ዲል ማድረግ ሲኖርብን ወይም ሃይ ቴክ የሆኑ ሰዎች ጋር ስንሰራ ሃይ ስቴክ ከሆኑ ዲሎች ጋር ስንሰራ እንደዛ አይነት ነገር ልናንጸባርቅ እንችላለን። ወሳኙ የሆነው ነገር ምንድነው? የራሳችንን ኢሞሽን ማወቅ፣ እንደገና ደግሞ እነኚህ አብረናቸው የምንሰራቸው ሰዎችን ኢሞሽን ማወቅ ይጠይቃል። የነሱን ኢሞሽን አንደርስታንድ ካደረግን ከነሱ ኢሞሽን ጋር አጀስት ማድረግ እንችላለን። ይሄ ስል ግን እነሱ ለምሳሌ በጣም አንክሸስ በጣም ዲፕረስድ ከሆኑ እኛም ዲፕረስድ እንሆን እያልኩ አይደለም፣ ግን አትሊስት ያንን አክኖሌጅ ማድረግ አለብን። በጣም አንግሪም ከሆኑ በጣም ፒስድ ኦፍም ከሆኑ እናንተም አብራችሁ ፒስድ ኦፍ ሁኑ ማለት አይደለም። ያሉበት ሲቹዌሽን አይታችሁ ነገሩን እንዴት አድርጋችሁ ካልም ዳውን ታረጉታላችሁ? የነሱን ኢሞሽን አክኖሌጅ አድርጋችሁ ጀጅ ሳታደርጓቸው እንዴት ካልም ዳውን ታረጋቸዋላችሁ ነው። ይሄ አቢሊቲ ካላችሁ ምንድነው ማድረግ የምትችሉት ማለት ነው? ሃርት ቱ ሃርት ከነሱ ጋር
at emotional level connect ስለምታረጉ በዚህ ቢዝነስ ውስጥ በእኔ ቢዝነስ ውስጥ ሰክሰስፉል የመሆን ቻንሳችሁ ይጨምራል ማለት ነው። the second thing ደግሞ ማወቅ ያለባችሁ ነገር እንዴት አድርጋችሁ ነው ኮንፍሊክት ሃንድል የምታረጉት? ዲስአግሪመንት ኤቭሪዌር አለ። the only place ዲስአግሪመንት የማይኖረው እንትኑስ ብቻ ነው፣ ሴሜተሪውስ ብቻ ነው። ከሰዎች ጋር ስትሰሩ ኮንፍሊክት ይኖራል። ትልቁ የእናንተ ሰክሰስ የሚለካው እንዴት አድርጋችሁ ያን ኮንፍሊክት ወደ ኦፖርቹኒቲ የምትቀይሩት። በዛ ኮንፍሊክት ሲቹዌሽን ውስጥ ሆናችሁ የራሳችሁን ኮንፍሊክት ፕሪፈረንስ አውቃችሁ የሌላኛውን ሰው ፕሪፈረንስ አውቃችሁ ያንን ሶልቭ የምታረጉት። አንዳንድ ሰው ኮንፍሊክት ሲመጣ ቶሎ አቮይድ ያደርጋል። አንዳንድ ሰው ደግሞ ፑሽ ያደርጋል፣ ኮምፒት ያደርጋል። አንዳንድ ሰው ቶሎ ኮምፕሮማይዝ ያደርጋል። የእናንተን ማወቅ አለባችሁ። ኮንፍሊክት ውስጥ ስትገቡ እንዴት ነው ሪአክት የምታደርጉት? አንድ ሰው ነበር ከኔ ጋር ስንሰራ ይሄ ስለዚህ ነገር ከማወቄ በፊት ትዝ ይለኛል የሆነ ኮንፍሊክት ነገር ዲስአግሪመንት ሲመጣ የመጀመሪያው ነገር የሚያደርገው I know easy you want to avoid when we are in conflict in disagreements but in this case I want you to collaborate with me. I promise you our relationship won't be impacted. I won't be mad. Nothing will change. I just want you to collaborate with me on this one, or I want you to push back. This is very important for both of us, for our company. ይሄን አይነት ኢንቫይሮንመንት ለኔ የሚጠቅመኝ ለምንድን ነው? እኔ ኖርማሊ አቮይድ የዛን ጊዜ አሁን አላደርግም። አሁን ብዙ ሰዎች እንደው የሚከሱኝ አግሬሲቭ መስላቸዋል፣ ኮንፍሮንቴሽናል መስላቸዋል፣ ወይም ቱ አሰርቲቭ መስላቸዋል ባይ ኔቸር። እኔ ሲቹዌሽኑን አይቼ ነው ሞስት ነው። የዛን ጊዜ ግን ኦልዌይስ አቮይዲንግ ነበርና ይሄ ሰው የረዳኝ የነበረው ምንድነው ብዙ ጊዜ አንተ ፕሪፈር የምታደርገው ይሄ ስለሆነ ከዛ ስዊች አድርግ እያለኝ ነው ያለው። እናንተም አሁን የምታዳምጡ ሰዎች እና አብራችኋችሁ የምትሰሯቸው ሁላችሁም የኮንፍሊክት ሞድ አላችሁ። ፕሪፈር የምታደርጉ በቃ የሆነ ኮንፍሊክት ሲኖር ሪአክት የምታደርጉበት ነገር አለ። በመጀመሪያ ደረጃ የራሳችሁ ማወቅ፣ ሁለተኛ ደግሞ የዛን ሰው ሁኔታ ሲቹዌሽን አንደርስታንድ ቶሎ ካደረጋችሁ ያን ነገር ብሪንግ አፕ አድርጉት። ምክንያቱም ያኔ እኔ አሁን ካንሸስ አልነበርኩም። ኦልዌይስ አቮይድ እንደማድረግ አላቅም ነበረ። ያ ሰው ግን ይረዳኝ ነበረ ያንን እንዳላደርግ እና ለኮንፍሊክቶቻችን ዲፈረንሶቻችን ቶሎ ሶልቭ ለማድረግ በጣም ይጠቅም ነበር የሱ አፕሮች። ኮንፍሊክት ዲስአግሪመንት ተርን አራውንድ የማድረግ ብቃታችሁ ሲጨምር you will be indispensable። ምክንያቱም the more እያደጋችሁ ስትመጡ በፕሮፌሽናችሁ በሊደርሺፓችሁ the more የምታገኟቸው ሰዎች አሰርቲቭ ናቸው፣ ኮምፒት ከእናንተ ጋር ያደርጋሉ፣ ኮንፍሊክት ውስጥ ትገባላችሁ። ስቴኩ ሃይ ነው። እንደዚህ አይነት ሲቹዌሽን ውስጥ ኮንፍሊክቶችን ሶልቭ አድርጋችሁ ኮንፍሊክቱ ወደ ኦፖርቹኒቲ ተርን የማድረግ ችሎታችሁ በጨመረ ቁጥር የእናንተ ሊደርሺፕ እየጨመረ ይሄዳል። ሶስተኛው ነው የመጨረሻው ኮሚኒኬሽን ነው። 360 ኮሚኒኬሽን። እናንተ ኮሚኒኬሽን ፕሪፈረንስ አላችሁ። ክላይንቶቻችሁም ወይም አብራችኋቸው የምትሰሯቸው ሰዎች ኮሚኒኬሽን ፕሪፈረንስ አላቸው። ከዛ ጋር አጀስት ማድረግ መቻል አለባቸው። አስታውሳለሁ አንድ ጊዜ ከአንድ ሰው ጋር ስንሰራ በጣም ዲሉን ወዶት ጃምፕ ያደርጋል ብዬ ማስበው ሰው ነው። በጣም ጌታ ሎንግ አድርገን ነበረ። ከጨረስን በኋላ ቶሎ እንዝጋው ምናምን ብለን የተለያየ ነው። ከዛ ነው ኢሜል ሳደርግ አይመልስም፣ ስደውል አይመልስም። መጨረሻ ላይ ተስፋ ከመቁረጥ አንፃር ዝም ብዬ ከምጠፋ ይልቅ let me just jump on and drive እዛ ሰው ጋር ቢሮ ጋር ሄጄ በአካል ድሮፕ ሳደርግ በቃ ሲያየኝ ደስ አለው። ሃንጋ አረጋኝ ነው ሃንጋ እንደዚህ ሃገ ተደራረግን። በጣም ደስ አለው ሲያየኝ። ከዛ ጠየቅኩት ማለት ነው። በነገራችን ላይ አግኝተህ ነበር ወይ የኔን ስልክ ኢሜይሌን ስለው no I don't check my emails my phones you always you welcome to come to me in person አለኝ ማለት ነው። በቃ ባልወደውም ይሄን ነገር እኔ ይሄ ሰው አሁን ተረዳሁት ማለት ነው። በኢን ፐርሰን ነው ፕሪፈር የሚያደርገው። ኦፍ ኮርስ ከአንድ ሰው ጋር ስትሰሩ ወዲያው መጠየቅ ትችላላችሁ። how do you prefer to communicate why waste your time you ask them how do you prefer to communicate እና አጀስት ታደርጋላችሁ ማለት ነው። ሌላው ትልቁ በኮሚኒኬሽን ውስጥ መስራት ያለባችሁ የማስበው ብዙ ሳወራ ስለነበረ ድምጼ እየተዘጋ ነው። I hope I will be able to finish it። በጣም ማወቅ ያለባችሁ ነገር የፕሬዘንቴሽን አቢሊቲ ነው። በካሜራው ፊትና እንደዚሁም ደግሞ in front of your audience ኮሚኒኬት የማድረግ ብቃት አይቻለሁ። በጣም ትልቅ አሪፍ ዲል ያላቸው ሰዎች ፒች ያደርጉ አይቻለሁ። በቃ ኤቭሪቲንግ ዜሮ ነው የሚገባው።
ችግሩ ምንድነው መሰላችሁ? በተለይ እንደ እኔ አይነት ፕሮፌሽን ውስጥ ኮመርሻል ሪል ስቴት ቢዝነስ ብሮከሬጅ ሲገቡ thousands of dollars millions of dollars ኢንቮልቭ የሚያረካው ሆነ በዛች ባላችሁ 10-20 ደቂቃ ሰዎችን ኮንቪንስ አድርጋችሁ እንትናቸውን ከፍተው ፖኬታቸውን ከፍተው ኢንቨስት ማድረግ አለባቸው። ያ ደግሞ ምን ይጠይቃል? እነሱን አርጀንሲ የመፍጠር ሴንስ ኦፍ አርጀንሲ ኒዱን መፍጠር ከዛ በኋላ ደግሞ ስኬርሲቲ ፈጥራችሁ ክሎዝ ማድረግ አለባችሁ። ያን ለማድረግ ደግሞ ዳውት ካላቸው ያን መመለስ መቻል አለባችሁ። ፕሪንት ማድረግ አለባችሁ ኦብጀክሽናቸው። የኮሙኒኬሽን ብቃታችሁ ግን እዛ ደረጃ ካልደረሰ ግን የሰጧችሁ 10 ደቂቃ 20 ደቂቃ ያልቅና ያን ዲል ሳዘጉት የምትፈልጉትን ሳታገኙ ልትሄዱ ነው ማለት ነው። በተለይ በኤአይ ዘመን ያየነው ምንድነው? ብዙ ጊዜ ፒች ዴኩን ኤአይ ይሰራላችኋል። ትልቁ ነገር ምንድነው? ያን ያገኛችሁትን ፕሬዘንቴሽን ግን እንዴት አድርጋችሁ ነው ፕሬዘንት አድርጋችሁ ቅድም እንዳልነው በኢሞሽናል ሌቭል ኮኔክት አድርጋችሁ ያላቸውን ኦብጀክሽኖች አንሰር አድርጋችሁ ፖኬታቸውን ከፍተው this is a no brainer deal ብለው ኢንቨስት እንዲያደርጉ የምትፈልጉት። ኢን ኮንክሉዥን በየትኛውም ኢንዱስትሪ ውስጥ ብትሆኑ 3 መዳበር ያለባችሁ ስኪሎችና ኳሊቲዎች፣ አንደኛው your ability to connect at emotional level የእናንተ ኢሞሽናል ፊትነስ ነው። ሁለተኛው ደግሞ ዲስአግሪመንቶችን ኮንፍሊክቶችን ተርን አራውንድ የማድረግ ኮንፍሊክቶችን ወደ ኦፖርቹኒቲዎች የመቀየር። ሶስተኛው ደግሞ የእናንተ ኮሙኒኬሽን ability ዴይ ቱ ዴይ ኮሙኒኬሽን ሊሆን ይችላል፣ ሚቲንግ ላይ ሊሆን ይችላል፣ ፋሲሊቴሽን ላይ ሊሆን ይችላል፣ ፕሬዘንቴሽን ሊሆን ይችላል፣ ፒች ማድረግ ሊሆን ይችላል። በእነኚህ ኤሪያ ላይ ያሉትን ስኪሎች ካዳበራችሁ ሰክሰስፉል የመሆን ቻንሳችሁ በጣም ይጨምራል። በዚህ ዙሪያ ላይ መስራት ከፈለጋችሁና አቅሙ ካላችሁ ባጀቱ ካላችሁ እኛ የተለያዩ ፕሮግራሞች አሉ። እነኛ ፕሮግራሞቻችን ግን ብዙ ጊዜ በጣም ቴለር ነው የምናደርጋቸው፣ ከስተማይዝ ነው የምናደርጋቸው። አሰስመንቶች እንድትወስዱ ይደረጋል። ለቲማችሁ ወይም ለእናንተ የሚመች ዲል ከኒዳቸው አንፃር ከጎላቸው አንፃር ነው ዲዛይን አድርገን ሰፖርት የምናደርጋችሁ። ሪች አውት። በተረፈ ካሜራውን አዞረውና ወንደርፉል የሆነ ቦታ አሳያቸዋለሁ። በጣም ያምራል። ይሄ ታምፓ ሪቨር ወክ ነው። ብዙ ሰዎች በጣም ጠዋት ነው ግን ያው እዚህ አሁን በጣም ሀት ሞቃት የሆነበት ስለሆነ አሁን በጠዋትም ቢሆን በጣም ኦልሞስት ሰባዎቹ ውስጥ ነው ያለው። በጠዋት ሰው ተነስቶ በቃ ወክ ያደርጋል፣ ይዝናናል። ኦልራይት መልካም ቀን።